ሚሊዮን እስቲ ዛሬ ስዊድን ኤምባሲ ተገኝታችሁ ኤምባሲውን ለተወሰኑ ሰዓታት እንደተቆጣጣራችሁ መረጃው ደርሶናል። እስቲ ስለነበረ ሁኔታ ንገረን። አዎ ጥሩ የደረሳችሁ መረጃ ትክክል ነው። እኛ ያው ጧት በዚህ ሀገር አቆጣጠር 9 ሰዓት ጀምሮ ተገናኝተን ከትላንት ማታ ጀምሮ ነው ለነገሩ እቅድና ፕላኑን ያወጣነው። ለሊቱን ቁጭ ብለን ምን ማድረግ አለብን የሚለውን ነገር ተነጋግረን እንዴት መግባት እንዳለብን አንድ ቦታ ተሰብስበን ከመከርን በኋላ ተራ በተራ በር የሚያስከፍቱ ከውጭ የሚያስገቡ የተለያዩ ሰዎችን መድበን ወደ ቦታው ተንቀሳቀስን። ባቀርነው መሰረት ነገሮቹ ተሳክተው ኤምባሲው እዚህ ሀገር ኤምባሲ እንደሌላው ሀገር ኤምባሲ ግቢ ያለው ምናምን አይደለም፣ አፓርትመንት ላይ ነው። አፓርትመንት ውስጥ ለመግባት ከታች ካሜራ አላቸው፣ ዘበኛ አላቸው። በር ላይ አፓርትመንቱን ከፍቶ የሚያስገባ ዘበኛ አለው። ያ ዘበኛ ምክንያት ጠይቆ ነው የሚያስገባ። ስለዚህ ለዚህ ሁሉ መዘጋጀት ስለነበረብን ይህንን ነገር አድርገን የሚገባው ሰው ምክንያቱን አስረድቶ በሩን ካስከፈተልን በኋላ ቀድመን ባስገባናቸው አባሎቻችን አማካኝነት በሩን እንዲያዝልን አደረግን። ውጪ የምንጠብቅ ሰዎች ደግሞ በፍጥነት ወደ ውስጥ በመግባት አጠቃላይ የኤምባሲውን ስራ ለተወሰነ ሰዓት አስቁመን የራሳችንን መፈክር አሰምተን ተቃውመን መጨረሻ ላይም በራሳችን ጊዜ በቅቶናል፣ ከዚህ በኋላ በቂ ነው ብለን ነው የወጣነውና በጣም የተሳካ ኦፕሬሽን ነበር የተደረገው። ውስጥ ማንን አገኛችሁ? ከነማን ጋር ተነጋገራችሁ? ውስጥ ዘበኛው ነበር እና አምባሳደሯ ምክትል አቶ ጋሻው የሚባል ሰው ነበረ። ምንም ነገር የተናገሩት ነገር የለም። አምባሳደሯ ውስጥ እንዳለች ኢንፎርሜሽን አለን፣ ግን ወደ እሷ ክፍል እንዳንገባ በሩ ተዘግቶ ነበረ። ከዛ ውጪ የነበረው አቶ ጋሻው ዝም ብሎ ትዕይንቱን ሲያይ ነበር። ቪዲዮ ላይ ምናልባት ታዩታላችሁ እና አቶ ፍሬ የሚባሉ ነበሩ የኤምባሲው ሰራተኞች። ከዛ ውጪ ጉዳይ ለማስፈጸም የመጡ እንግዶችም ነበሩ፣ ባለ ጉዳዮች። እነዚህ ሁሉ ያው ተስተጓጉሎ ነገሮችን እኛ በራሳችን ጊዜ ከዚህ በላይ ይበቃናል፣ ይሄን ያህል አስተጓጉለናል፣ የመጨረሻ የተሳካ ስራ ሰርተናል ብለን ስናምን ነው በራሳችን ጊዜ ለቀን የወጣ ነው። እና መጨረሻ ፖሊሶች መጡ። ፖሊሶችን ጠሯቸው እነሱ? አዎ ማን እንደጠራ አላወቅንም። ፖሊስ መጣ። ፖሊስ አንድ አባላችንን ይዞ ነበር፣ አናገረው፣ ምክንያቱን አስረዳ። መጨረሻ ላይ እሱንም ለቀቁት። አሁን በሰላም ጨርሰን ያው የመደምደሚያ ውይይት ልናደርግ አንድ ቦታ ተሰባስበናል። ኦኬ። እንደው በዚሁ እንትን ውስጥ በተቃውሞውን እያሰማችሁ በነበረበት ሰዓት ላይ ምናልባት ከዛው የነሱ ሰዎች አንዳንድ ነገሮችን ተናግረው ከሆነ መልስ ሰጥተዋችሁ ከሆነ ልትነግረን ትችላለህ? እንደው ሀሳባቸው ስሜታቸውን የገለጹ ሰዎች ካሉ። እነሱ ዝም ብለው ነበር ሲያዩን የነበረው። ምንም አይነት የመከላከልም እርምጃ የላቸውም። እኛ የምናደርገውን የምናሰማውን ስዕሎች፣ ፎቶግራፎች ይዘን ነበረ። በዚህ በአሁኑ ወቅት እየተገደሉ ያሉ የህፃናት፣ የሴቶች፣ እናቶች፣ የእስር ቤት ያሉ ፖለቲከኞች፣ ጋዜጠኞች የእነሱን ፎቶግራፎች ይዘን ነበርና እሱን እያሳየን ነበረ። እናንተ ገዳዮች ናችሁ፣ እናንተ አታስፈልጉንም፣ መልቀቅ አለባችሁ የሚሉ መፈክሮችን ስናሰማ የነበረው። እመቤት እንዴት ነበረ ዛሬ? ያው እንግዲህ ኤምባሲውን ለአንድ ሰዓት ያህል ተቆጣጥራችሁ ስራ ማስተጓጎላችሁን ቀደም ብሎ ሚሊዮንን አናግሬዋለሁ። እሱ የነገረኝ ነገር አለ። እስቲ እንዴት ነበረ ሁኔታው ባንቺ በኩልስ?
ያው ቀደም ብለን በዚህ በስዊድን ሰዓት አቆጣጠር ቅድም እንዳለ 9 ሰዓት ላይ ተገናኘን። የሆነ ቦታ ላይ ለኤምባሲው ቅርብ የሆነ ቦታ ላይ ፕላኖች ትናንት ጀምረው ተነድፈው ነበረ። በዛ መሰረት የስራ ድርሻችንን ይዘን እኔና የሆነ ልጅ መጀመሪያ የውስጠኛውን ማለት የኤምባሲውን በር የውጭውን በር ይከፈታል። እንደገና የኤምባሲው በር ደግሞ ውስጥ ሁለተኛ ፎቅ ላይ ነው ኤምባሲው። እሱን የሚያስከፍት ሰው ያስፈልግ ነበር ጉዳይ አለኝ ብሎ ማለት ነው። እና እኔ ደግሞ የ9 ወር ልጅ ነበረኝ። ልጅን በባግንጄ ለማስከፈት ሞከርኩኝ። ሌሎቹ ተዘጋጅተው ይጠብቁኝ ነበረ በየፎቅ ደረጃ ላይ ማለት ነው። ከፈተልኝ። እነሱ እስኪመጡ ድረስ ወሬ ማውራት ነበረብኝ ከሰውየው ጋር እኩል እንድንገባ ገፍተን ማለት ነው። በሩን ይዤ የተወሰነ ለማናገር ሞከርኩኝ። ቀና ሲል ከኋላ ያሉትን ሲያቸው ለመዝጋት ሞከረ። እኔ በልጅ ጋሪው ወደ ውስጥ ገፍቶ ለመግባት ሞከርኩ። ወንዶቹም መተው በሩን ያዙልኝ። በዛ ሁኔታ ወደ ውስጥ ለመግባት ቻል። ሁላችንም በፕላኑ መሰረት ባወጣነው እቅድ ሰዓት መሰረት ውስጥ ገባን። መፈክሮችን አሰማን። ምንም አይነት ውስጥ የመሰባበር እንትን ማለት እሱን ፕላን አላደረግንም። መልክት ያለውን ነገር ግን ባንዲራ የውስጥ ኮከብ ያለውን ባንዲራ ለማውረድ ሞክረናል። አውርደናል። እሱ ውስጥ ያለውን ማለት ነው። መጨረሻም ላይ ከወጣም በኋላ ባንዲራችንን ወስደዋል ብለው ፖሊሶችን ለማስመለስ ላኩኝ። ያለን ይሄ አረንጓዴ ቢጫ ቀይ ኮከብ የሌለውን እሱን ከፈለጋችሁ ወስዳችሁ ስጧቸው ብለናል ናቸው። አይ ኮከብ ያለውን አላመጣንም እዛው ጥለንላቸዋል ምናምን ነገር ብለን መለስን። በዛ ሁኔታ ውስጥ ያለውን ነገር ገቡ። እነሱም ምንም አይነት እኛን የመቃወም ወይንም እንትን ማለት ነገር አላሳዩም። የፈለግነውን ነገር ተናግረን ማድረግ ያለብንን ነገር አድርገን ወጥተናል። ተሳክቶላቸዋል ማለት ይቻላል። እንዳቀዳችሁት ሆኗል። በሚገባ 100% በሚገባ ካሰብነው በላይ ነው። የተወሰነ ምናልባት በተለያየ መልኩ ተዘጋጅተው ይጠብቃሉ ብዬ አስቤ ነበረ። ነገር ግን ካሰቡት ውጪ ነው የመሰለኝ። እንደውም አንድ ልጅ ውስጥ ቦታ ስንይዝ ከውስጥ ወጥቶ 7-11 አለታችና እዛ ገብቶ ሲመለስ አይቶናልና ኢንፎርሜሽን ይነግራቸዋል ብለን ስጋት ነበረ። ግን እሱ በገባ ወዲያው ሰከንዶች ውስጥ ተከትለነው ስለገባን ቀድሞ ቢሰሙ ምንም ማድረግ አልቻሉም። ኦልሬዲ ተቆጣጥረነው ነው የወጣነው። በሮቻቸውን ውስጥ ያሉትን ለመዝጋት ሞከሩ። 1-3-4 ሰዎች ብቻ ፊት ለፊት መጥተው እጃቸውን አጣምረው ብቻ ነው ማየት የፈለጉት። እቃችሁን ሰብስቡ፣ ሰረቁ ብላችሁ እንዳትሉ፣ ሞባይሎቻቸው ነበሩ ብለናል ናቸው። ውስጥ ተናግረናቸው ወጣን። የጣሊያን አሽከሮች እናንተ ኢትዮጵያ ላይ ናችሁ። ኢትዮጵያውያን ናችሁ። ሌቦች አድማ ሁሉ ጊዜ ለጥቃም ኮለና ለኢራቅም ለኢራንም አልበጫም። ጥጋብ ጥሩ ነው። ኤፍሬም አክሊሉ እባላለሁ። ያው እንግዲህ አንተ ተቃውሞውን ስታሰማ በፖሊስ ተይዘ ነበረ። ምን አሉ ፖሊሶች? እንግዲህ ምንድነው እዚህ ገብታችሁ እንደዛ ማድረግ አትችሉም የሚል ነገር ነው። እኛ ግን በኢትዮጵያዊነታችን በሀገራችን ላይ በአሁኑ ሰዓት ንጹሃን ዜጋ በኔ ለመጀመሪያ ጊዜ ያየሁት አይሲስ ነበረ። በብረት ውስጥ ሰዎችን ቆልፎ ሲያቃጥል ያየሁት። የኢትዮጵያ መንግስት ደግሞ በራሱ ወገን በራሱ ከአብራኩ በወጣው መንግስት እስር ቤት ያሉትን ሰዎች እሳት ለቆባቸው ነፍሳቸውን ለማትረፍ በሚወጡ ጊዜ በጥይት የቆላቸው እንደ የረሸናቸው ሁኔታ አለ። እንደውም ከዚህም በተረፈ አንድ እናት ሲናገሩ ሰምታችኋል። ያው በሚዲያው ላይ ተላልፏል። ልጃቸው ተገሎ ልጃቸው ሬሳ ላይ አስቀምጠው እንደዚህ አይነት ግፍ የሚሰራበት ሀገር ነው። ስለዚህ እኛ ደግሞ እዚህ በነጻነት ኖረን ቢያንስ እንደ ሰው ይሄ ምንም እኮ አይደለም፣ ሰው መሆን በቂ ነው። ይህን ነገር ለማመዛዘንና አገናዝቦ ትክክለኛ የህሊና ፍርድ ለመስጠት። ስለዚህ ይህንን በተመለከተ ነው የገባ ነው እና ያው ፖሊሶች መጡ። ፖሊሶች መታወቂያዬን ጠየቁኝ። መታወቂያዬን ሰጠኋቸው። ያው በአገር ቤት ያለውን የያዝነውን ፖስተር በአሁኑ ሰዓት ላይ በዚህ ደቂቃ ውስጥ እናንተ እኔን በምታናግሩበት ሰዓት ይሄን ያህል ህዝብ በአገሬ ላይ እየረገፈ ነው። መንግስት ተብዬ በኢትዮጵያ መንግስት ስም የሚነግድ በህዝቡ ላይ እንደዚህ እየፈጠረ ስላለ ነው። እኛ ምንም ነገር ያደረግነው የለም። ሀሳባችንንና ፍላጎታችንን ነው የተናገርነው። የወገኖቻችንን ድምጽ ነው ያሰማነው አልኩት። ያው መጨረሻ ላይ ኦኬ ብሎ ለቀቀኝ። ስንደውል ትመጣለህ አለኝ። ኦኬ አልኩት። የተሳካ ነበረ። እንግዲህ ኤምባሲውን የማገት ስትራቴጂው ተሳክቷል ትላለህ? በጣም ተሳክቷል። በጣም የተሳካ ነው። ምክንያቱም እንደሌላው አገር በግቢ ወይም በአጥር ያለ አይደለም። አፓርታማ ላይ ነው ያለው። 3ኛ ፎቅ ላይ ነው ያለው።
ከመጀመሪያ በር አለ ታች እሱን ማስከፈት አለብን። እሱን ከፍተን ደግሞ ስንገባ ውስጥ የሚገርም ነገር እነሱ ራሳቸው ያሉት በብረት ውስጥ ልክ የአንበሳ ግቢ ያሉ ነው የሚመስሉት በብረት ታጥረው በእንደዛ ውስጥ ሁለት በር ውስጥ ነው የተቀመጡት። ያው በራሳችን መካኒዝም አስከፍተን ገብተናል። ገብተን በአግባቡና በተገቢው ሐሳባችንን አድርሰናል። ግን ይሄ የኢትዮጵያን ህዝብ የሚመጥን አይደለም። ዛሬ ወገኖቻችን እየከፈሉ ያሉት መስዋዕትነት የሚመጥን አይደለም። ኢምንት ስራ ነው። ከዚህ የተሻለም ስራ መስራት ይጠበቅብናል። አሁን በለንደን ውስጥ በኤምባሲያችን ሄደን በብዛት የምንገኝ ኢትዮጵያኖች መብታችንን ለመጠበቅና በአምባሳደሩ መጥቶ እንዲያነጋግሩ ጥያቄያችን አቅርበናል እና ጥያቄያችን ዋናው ምንድነው? አሁን በስር ላይ ያሉ ንጹሃን ኢትዮጵያኖች እስር ቤት ሆነው በእሳት አቃጥሏቸው ከእሳት ለመዳን ሲሉ ደግሞ በኋላ በመሳሪያ የገደሏቸው ቤተሰቦቻቸው የት እንዳሉ ወንድሞቻችን እህቶቻችን እስካሁን 4 ቀን ሙሉ ሳያውቁ የት እንደደረሱ ሳያውቁ ቆይተዋል። ይሄንን ለዚህ ጥያቄና መልስ እንዲመልሱልን እንዲሁም በተለያየ የኢትዮጵያ ክፍለ ሀገር ውስጥ በአማራ በኦሮሞ ላይ እየተከሰተ ያለው ከፍተኛ ግድያ እሱ ለመጠየቅ ነበር የመጣው። ውስጥ ገብተን እነሱም አላስገበሉም። እኛ በምንገባበት መንገድ ገባን። ውስጥ ገብተን የእነሱን ባንዲራ አውልደን የመለስ ዜናን ፎቶ አውልደን ጥለን ባንዲራችንን ውስጥ ሰቅለናል። ነገር ግን አሁን የአካባቢው የፖሊስ ኃይል ለኤምባሲዎች የሚሰሩ አለኛ ፎርሶች አሉ። እነሱን ጠርተው ከነሱ ጋር ኔጎሼት እያደረግን ነው። ነገር ግን ያው ከፕሪሚስሱ ወጣችሁ አምባሳደሩ የሚጠይቁትን ጥያቄ እንዲመልስላችሁ እናደርጋለን ብለው አሁን በራፍ ላይ ቆምን እየጠበቅን ያለ ነው። ደረጀ ምናልባት እስቲ ውስጥ ያደረጋችሁትን ነገር መፈክሮች ስታሰሙ ሰምቻለሁ። ምን ነገሮችን ያደረጋችሁ? ሰንደቅ ዓላማ እንደሰቀላችሁ ገልጸህልኛል። ሌሎች ምን ነገሮችን አደረጋችሁ? እስቲ ዘርዘር አድርገን ንገረን። እንግዲህ ስመጣ ይዘን የመጣ ነው የተገደሉ ወንድሞቻችንን ፎቶ እሱን በሙሉ ይዘን ነው የመጣ ነው። እንደገባን ሪሴፕሽን አለ፣ ትልቅ ሪሴፕሽን የኤምባሲ ውስጥ እዛ ውስጥ ገባን። ሪሴፕሽኒስቷ እሺ አናግራለሁ ብላ ሳታቅ ዱቡዳ ነው የገባንባቸውና አናግራለሁ ብላ ፎርቱን ሲተመራ ድረስ ውስጥ ሪሴፕሽን ውስጥ የተሰቀለ የሟቹ መለስ ዜናዊ ፎቶ በትልቅ የተሰራ እና ይሄ እነሱ የሚያምኑበት ባንዲራ በስፋት ተሰቅሎ ነበር። በትናንሽም ሆነ በትላልቅ እሱን አውርደን የትክክለኛውን የኢትዮጵያን ባንዲራ ሰቅለናል። የመለስ ዜናውን ፎቶ አውርደን ጥለነዋል። በዚህ ላይ እየተነጋገርን ያለነው የማዕት ፖሊስ ኃይል ይዞብን የመጡት እና እነሱ ደግሞ እንግዲህ አምባሳደሩን ጠይቀን እንመለስባቸዋለን እያሉ ነው። ሌሎች ጓደኞቼ ወዳጆቼም በራስ ጋር ቆመው እየተከራከሩ ነው ያሉት። አምባሳደሩን አላገኛቸዋቸው ማለት ነው? ፊት ለፊት ማግኘት አልቻላችሁ? አልወጡም። መጥተው አላናገሩም። ያው በፍራቻ ስር ተንጸው ነው ያሉት። ምንም አይነት መልስ እንደማይሽፉ እናውቃለን። ቢኮዝ እጃቸው በደም የተጨማለቀ ነው። ምንም አይነት መልስ አይሰጡም። 4 ቀን ሙሉ ለተጎዱት ለተበደሉት ቤተሰብ መልስ ያልመለሱ ሰዎች አሁን ለኛ ይመልሳሉ ብለን አንገምተም። ነገር ግን እስከቻለ ድረስ ፖሊስ ቃል ገብቷል። እዚህ አናግሬ እመጣላቸው ብሏል። እሱን እየጠበቅን ያለን። አሁን በአሁኑ ሰዓት እንግዲህ ምን ያህል ሰዓት ሆናችሁ እዛ ከተገኛችሁ? ለምን ያህል ሰዓት ነው ግቢ ውስጥ የቆያችሁት? እንግዲህ አንድ 30 ደቂቃ 45 ደቂቃ ይሆናል። አሁን አልጨረስንም። እስካሁንም እንቆያለን። 45 ደቂቃ ያህል ውስጥ ገብተን ተቆጣጥረናል። አሁንም ግቢ ውስጥ ናችሁ? አሁን ግቢ ውስጥ ነን ያለ ነው። በፊት ያው ቪዲዮውን ሁሉ እንልክልሃለን። ውስጥ ሆነን ሁሉን ነገር የሰራ ነው። ሄሎ ደሬ ተቋረጠ። ደሬ ሄሎ ኦኬ። ደረጀ ተቋረጠ። ኦኬ። አሁን ከፖሊሶች ጋር እየተነጋገራችሁ ነው? ምንድነው እየተባባላችሁ ያላችሁት? አሁን እንግዲህ እኛ እያደረግን ያለ ነው ፖሊሶቹን ጠብቀን እነሱን አምባሳደሩን አነጋግረን ጠብቀን መተን እናናግራቸዋለን ብለዋል። የአምባሳደሩን እንትን እያደረግን ነው። ነገር ግን እነሱ በመስተዋት ከላይ ሆነው የኤምባሲ ስታፎች እና ሌሎችም ከላይ ሆነው በመስኮት እያዩ ያው የማሾፍና የመሳደብ ምልክት እያሳዩ ነው ያሉት። ቢኮዝ ሉዝ ማድረጋቸውን ያውቃሉ። ሉዘሮች ናቸውና በሩ እንዳለ እንትን ብለውና አሁን በራፍ ጋር ሆነን
የእጃችን ወደ ላይ ያጣመርን ከኤምባሲው በራሱ ለፊት ሆነን ለሀገራችን መዝሙር እየዘመርን ያለ ነው። እቅዳችሁ ተሳክቷል? ያወጣችሁት እቅዳችን መቶ በመቶ ተሳክቷል። ምክንያቱም የማይጠብቁት ግቡዳ ነው የሆነባቸው። ይሄ ኃይል ኤምባሲውን ተቆጣጥሯል እና እነሱም በድንጋጤ ነው ያሉት እና እኔ በበኩሌ ያሰብነው እቅድ በሙሉ ተሳክቶልናል። ነፍሰ በላ መለስ ዜናዊ በራሱ ኤምባሲ ላይ አስከሬን እንኳን የት እንዳለ አይታወቅም። የት አባቱ ስቲል እያመለኩበት ነው። የኦሮሞና አማራ ህዝብ ማስወጣት ይህንን ህዝብ ድምፅ ሰምቶ ስልጣኑን ማስረከብ ይፈልጋል ወይስ እሱ በኃይል እንደመጣው ወደ ስልጣን በኃይል መውረድ ነው የሚጠብቀው? ይህን ብቻ ነው እንዲመልሱልኝ የምፈልገው። በኃይል ካልሆነ በሰላም መውረድ አይፈልግም ይህ መንግስት እያሉ ከሆነ እኛ ጋር የነበረው ወሳኝ የሆኑ ጥያቄዎችን ጠይቀናል። መንግስታቸው በአሁኑ ባለው ሁኔታ አገሪቷን ለሽግግር መንግስት ያስረክባል አያስረክብም? የማያስረክብ ከሆነ የአገሪቷ 80% ህዝብ ይህንን ያለውን መንግስት ሪጀክት አድርጎታል እና ለዛ ጥያቄ መልስ ይስጡን ነው ያልናቸው። ይህንን መንግስቱ ፈቃደኛ ነው ወይ የሽግግር መንግስት ለማቋቋም እና በሰላማዊ መንገድ አገሪቷን ለህዝብ ለማስረከብ ፈቃደኛ ነው ወይ ወይስ በኃይል እንደመጣ በኃይል ነው መውረድ የሚፈልገው ጥያቄ አቀረብንላቸው። ይህንም ጥያቄ ለመመለስ ፈቃደኛ አይደሉም። መንግስታችን አምባሳደሩን ለማናገር ጠይቃቸዋቸው ፈቃደኛ አልነበሩም። መጀመሪያ ላይ በግድ ነው በኋላ የመጡት ይመስለኛል። መጀመሪያ ፈቃደኛ አልነበሩም፣ በግድ ነው። ፖሊስ ከመጣ በኋላ ፖሊሶች ከመጡ እና እሳቸውን ካነጋገሯቸው በኋላ ፈቃደኛ 3 ሰዎችን ለማነጋገር ፈቃደኛ መሆናቸውን አሳይተው ይህንን ጥያቄ ተቀብለውን አነጋግረውናል። 3 ሰዎች ገብተን አነጋግረናል። ኦኬ። ሌሎቹስ ውጭ ነበሩ ይጠብቋችሁ ነበር እናንተን? አዎ ውጭ ይጠብቁ ነበር። ፖሊሶች ነበሩ። ፖሊሶቹ ይዘዋቸው ወጥተው ውጭ እየጠበቁ ነበር ከኛ ጋር።